ጌታ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ባለፈ ከጀመርነው የቀጠለ ትምህርት የምናይበት ጊዜ ይሆናል። ባለፈ እንደምታስታውሱት ኤፌሶን ምዕራፍ 5 ቁጥር 15 እስከ 16 ባለው ዘመኑን መዋጀት በሚለው ስር ብዙ ነገሮችን አይተን ነበር። እንግዲህ ዘመኑን ለመዋጀት ምን ማወቅ አለብን የሚለው እዛን ቀን ያየን። አንደኛ መንቃት አለብን። መንቃት በምን ላይ የሚለው ደግሞ ዘመኑ ላይ፣ ከዛ በምድሪቱ ላይ የሆነ ነገር ላይ መንቃት አለብን ብለን በደንብ አይተናል። ዛሬ ከዛ የቀጠለ እንግዲህ መንቃት አለብን ካል መንቃት ከምንድን ነው? ከመንፈሳዊ እንቅልፍ ነው ብለን ነው ያቆምነው። ዛሬ ቀጥለን የምናየው መንፈሳዊ እንቅልፍ ማለት ምን ማለት ነው የሚለውን እናያለን። መንፈሳዊ እንቅልፍ ማለት ምን ማለት ነው? አንደኛ ላይ መንፈሳዊ እንቅልፍ ማለት ስንፍና ነው። ስንፍና ከእግዚአብሔር ቃል ምሳሌ ምዕራፍ 6 ከቁጥር 6 እስከ 15 ያለውን አነባለሁ። እንዲህ ይላል፣ አንተ ታካች ወደ ግብረ ጉንዳን ሂድ፣ መንገዷንም ተመልከት፣ ጥበብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛ ዘንድ ጥቂት እጅን ታጥፋለህ። እንግዲህ ታጠቀ ሰው ይመጣብሃል። ምናምንቴ ሰው የበደለኛው ልጅ ጠማማ አፍ ይሄዳል። በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማምነት በልቡ አለ፣ ሁል ጊዜም ክፋትን ያስባል፣ ጠብንም ይዘራል። ስለዚህ ጥፋቱ ድንገት ይሰበርበታል፣ ድንገት ይደቃል፣ ፈውስም ከቶ የለውም ይላል። እንግዲህ በርዕሱ እንዳየነው መንፈሳዊ እንቅልፍ ማለት ስንፍና ነው እንዳልነው ቃሉ ምን ይላል? የእግዚአብሔር ቃል አንተ ታካች ወደ ግብረ ጉንዳን ሂድ፣ መንገዷንም ተመልከት፣ ጥበብ ሁን እያለ ያስተምረናል። ግብረ ጉንዳን አለቃ ወይም መሪ የላትም፣ ደግሞ ሰው አይደለችም። ነገር ግን መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? እያለ ይናገራል። ወዳጆቼ መንፈሳዊ እንቅልፍ ስንፍና ነው። በዚህ ቃል መሰረት ሕይወታችን ምን ይመስላል ብለን የእግዚአብሔር ቃል መስታወታችን ስለሆነ ራሳችንን ልንመረምር ያስፈልጋል። ዛሬ በጸሎት ሕይወታችን ምን ይመስላል? በስራ ሕይወታችን ምን ይመስላል? የእግዚአብሔርን ቃል በማጥናት ሕይወታችን ምን ይመስላል? አንድነታችን በመጠበቅ ሕይወታችን ምን ይመስላል? እንግዲህ አንደኛ ላይ መንፈሳዊ እንቅልፍ ስንፍና ነው ካል የሰነፍ ሰው ባህሪ ደግሞ እናያለን። ሰነፍ ሰው ማለት አንደኛ ለመስራት ፍቃደኛ ያልሆነ ማለት ነው። ስራ ጠፍቶ ሳይሆን ስራ እያለ በረሃብ የምኖር ስራ አልጠፋም፣ ግን ለመስራት ፍቃደኛ አይደለም። ዛሬም ይህን ቃል መሰረት በማድረግ ዛሬ
በከተማችን ወይም በገጠርም ስራ ጠፍቶ አይደለም ሰው የሚጨነቅ። አሰሪ ሰራተኛን እየፈለገ ነገር ግን ሰው የለም ይላል። ሰው ስራ አጥቶ ይቸገራል። ስራም ደግሞ ሰው አጥቶ ባዶ ይሆናል። ስለዚህ ከእግዚአብሔር ቃል ይሄን ማየት እንችላለን ማለት ነው። ምሳሌ 6 ከ6 እስከ 15 ባለው ይህን በደንብ ልንረዳ እንችላለን። ከዛ ሁለተኛ ላይ ፍላጎቱ ያልተሟላለት ሰው ማለት ነው። ፍላጎቱ ያልተሟላለት ሰው ስንፍና ማለት ፍላጎቱ ያልተሟላለት ሰው ማለት ነው። ምሳሌ 10:26 ምሳሌ 13:4 ላይ ይሄንን ቃል እናገኛለን። ይሄንን ቃል አብረን እናነባለን። ምሳሌ 10:26 እንዲህ ይላል፣ ሆምጣጤ ጥርስን ጢስን ዓይንን እንደሚጎዳ እንዲሁ ታካች ለካውት ይላል። እንግዲህ ሆምጣጤ ጥርስን ይጎዳል፣ ለጥርስ አይመችም። ጢስ ደግሞ ለዓይን አይመችም። ታካች ሰው እንደዚህ ነው ይላል መጽሐፈ ምሳሌ። እስኪ አስቡ፣ እያንዳንዳችን ይሄ ምሳሌ እናውቃለን። ሆምጣጤ ለጥርስ አይመችም በረዶ ስለሆነ፣ ጢስ ደግሞ ለዓይን አይመችም። ስለዚህ ሰነፍ ሰው ይሄን ይመስላል ይላል እግዚአብሔር ቃል። ምሳሌ 19 ቁጥር 24 እንዲህ ይላል። ምሳሌ 19 ቁጥር 24 የሰው አካሄድ ከእግዚአብሔር ዘንድ ነው፣ እንግዳውስ ሰው መንገዱን እንዴት ያስተውላል? ምሳሌ 19:24 እንደውም ሶስተኛ ይሄ ስንፍና ሶስተኛ ስራው በወቅቱ የማይጀምር ማለት ነው። ስንፍና ማለት ስራውን በወቅቱ የማይጀምር ስራ አለ፣ ግን ለስራው ቅና ሰጥቶ በጊዜ የማይጀምር ማለት ነው። ምሳሌ 6:9-10 ማየት እንችላለን። እንደውም ምሳሌ 22 ቁጥር 13 ላይ ማግኘት እንችላለን። ስራውን በወቅቱ አይጀምርም። ሰው ሲሰራ እሱ ይተኛል፣ ሰው ሲተኛ ደግሞ እሱ ይነሳል። ወቅቱን ያላወቀ ማለት ነው። ስለዚህ አራተኛ የጀመረውን የማይፈጽም ይጀምራል እንጂ አይፈጽምም፣ ያስባል እንጂ አይደርስም። ከእግዚአብሔር ቃል ምሳሌ 12 ቁጥር 27 ላይ ማግኘት እንችላለን። እስኪ ወዳጆቼ በዚህ ቃል ሕይወታችን እንመርመር። እስኪ ስንት ነገር ጀምረናል፣ ስንት ነገር ፈጽመናል። ሕይወታችን በዚህ ቃል እንመረምር ያስፈልጋል። አምስተኛ ከከባድ ስራ የሚወጣበትን መንገድ የሚፈልግ ነው። ከከባድ ስራ የሚወጣበትን የሚፈልግ ከባድ ስራ አይፈልግም። ሰምታችሁ ታውቃላችሁ? እግዚአብሔር ስራ የሌለበት ቢሮ አስገባኝ፣ አመስግኑልኝ፣ እግዚአብሔር አሳረፈኝ የሚሉ ሰዎች አልሰማችሁንም?
እኔ ዛሬ ጸልይላችኋለሁ። እግዚአብሔር ሥራ ያለበት ቢሮ ያስገባችሁ። እግዚአብሔር ሥራ ያለበት ስፍራ ያስገባችሁ። አምላካችን ሰራተኛ ነው፣ ልጆቹ ሰራተኞች ናቸው። ስለዚህ እግዚአብሔር ለጠራንበት ዓላማ ምድርን እንድናሳምራት ውብ እንድናደርጋት እግዚአብሔር ፈጥሮናል። ስለዚህ ወዳጆቼ መንፈሳዊ እንቅልፍ ማለት ይሄን ይመስላል። በዚህ ቃል መሰረት ሕይወታችንን ልንመረምር ያስፈልጋል። የት ነው አለ? ዛሬ ኑ እንጸልይ ሲባል በጸሎት ቦታ እንገኛለን። ኑ የእግዚአብሔርን ቃል አብረን እናጥና ሲባል አብረን እናጠናለን። የሕይወታችን መመሪያ የሆነ የእግዚአብሔርን ቃል አጥብቀን እንይዛለን። ውሏችን ኑሯችን ምን ይመስላል? ታካቾች ነን ወይስ ብርቶች ነን? ተኝተናል ወይስ ተነስተናል? የእግዚአብሔር ቃል ስናገር በኤፌሶን ምዕራፍ 5:14 አንተ የምትተኛ ንቃ፣ ክርስቶስን ያበራልሃል ይላል። አንተ የምትተኛ ንቃ፣ ክርስቶስን ያበራልሃል። ከሙታን መካከል ንቃ፣ ከሙታን መካከል ንቃ፣ ክርስቶስን ያበራልሃል ይላል። ዛሬ እንቃ። ዘመኑ ምን ይመስላል? ምድራችን ምን ትመስላለች? ሕይወታችን ምን ይመስላል? በዚህ ቃል መሰረት እንድንነቃ በጌታ ፍቅር አሳስባቸዋለሁ። ወዳጆቼ የሚቀጥለው ርዕሳችን ቀጥለን እስከምናይ በጸሎት ይህንን ቃል ቋጫለሁ። እግዚአብሔር እንዲያነቃን አጭር ጸሎት እናደርጋለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ክብር በሰማይ ክብር በምድር ላንተ ብቻ ይሁን። ወዳጃችን ኢየሱስ ተባረክ። ከፍ ከፍ እናደርጋለን። በቃል መሰረት አንቃን፣ ከወደቅንበት ስፍራ አንሳን፣ ዓይናችንን አብራልን፣ በማስተዋል በጥበብ ሙላን። ባሪያህ ሰለሞን እንደጸለየ ሕዝብን የሚመራበትን ማስተዋልንና ጥበብን ስጠኝ እንዳለ ዛሬም ቤታችንን የምንመራበት፣ ቤተክርስቲያንን የምንመራበት፣ አገርን የምንመራበት ጥበብና ማስተዋል ትሰጠን ዘንድ በጌታ በኢየሱስ ስም እለምናለሁ። ይህ ቃል የሚሰማ ጆሮ ሁሉ ባለበት ስፍራ ፈውስ ይሁንለት። እግዚአብሔር ሆይ ጸሎታችን ስለሰማ ተባረክ። የለመናችሁትን እንደተቀበላችሁ ቁጠሩ ስለሚል ቃል ሆኖልናል። እናመሰግናለን። የምትመጣ ከሆነ በመስቀል ስር አግኘ፣ የምትዘገይ ከሆነ እውነትን እንድንናገር ጸጋዬን አብዛልን። በጌታ በኢየሱስ ክርስቶስ ያው ስም